ተገብቶት እዚህ መጥቷል? ማን ተገብቶት እዚህ ቆሟል? የእግዚአብሔር ፍቅር በቅዱሳኑ በኩል የተገለጠው የሱ ጸጋ ሸፍኖን እንጂ። ቅዱስ ጳውሎስ ሰማዕትነት ሲቀበል የ74 ዓመት ሽማግሌ ነበር። 74 ዓመቱ ነበር። አልራሩለትም። በሮም አደባባይ አንገቱ ሲሰይፉት አልራሩለት። ኔሮን የሚባል ክፉ ንጉስ እስቲ ሮም ስትቃጠል ምን ትመስላለች እስቲ ሊያት አለ። የሰማችሁኝ ነው? ንጉስ ነው። እስቲ ሮም እኔ የምገዛት ከተማ ስትቃጠል ምን ትመስላለች እስቲ ሊያት ብሎ ከተማውን በእሳት ለኮሳት። ቤተ መንግስቱ ቁጭ ብሎ በገና እየደረደረ ህዝቡ ሲቃጠል ያያል። ህዝቡ ሲያምጽበት ይሄ የሆነው በክርስቲያኖች ምክንያት ነው አለ። ክርስቲያኖች ስለበዙ አማልክቱ እነሱን ለመቅጣት ነው እሳት ያዘንቡባችሁ ብሎ ነገራቸው። ክርስቲያኖችን ከያሉበት እያወጡ እየጎተቱ መግደል ጀመሩ የሮማን ሰዎች። ቅዱስ ጳውሎስ ታስሮ በእስር ቤት ተቀምጦ ነበር ለ2 ዓመታት። አውጥተው በአደባባይ አንገቱን ሰይፈው ገደሉት። በእውነት በረከቱ ይደርብን። ኋላ እዛ ያሉ ክርስቲያኖች ጴጥሮስን ቢያንስ አንተ እንኳን ትረፍልን ብለው በቅርጫት አውጥተው ከከተማ ሰደዱት፣ እንዲያመልጥ ማለት ነው። ጴጥሮስ መንገድ ላይ እየሄደ እያለ አንድ ቀይ ጎልማሳ መስቀል ተሸክሞ ሲመጣ ተመለከተ። ማን ነህ ሲል እኔማ ጌታ ክርስቶስ ነኝ። ወዴት ትሄዳለህ? ወደ ሮም። ምን ልትሰራ? ዳግም ልትሰቀል። ሰማዕትነትን አትሽሽ ሲለው ጴጥሮስ መልእክቱ ገባው። የራሱ ጉዳይ ከዚህ በላይ ሳልታገል ምን እላለሁ? ቃለ እግዚአብሔር ሲነገር በዓል ሲከበር እምነታችን እንዲታደስ ሰንፈን ዝለን እንዳንቀር ማለት ነው። ሁለተኛ ይሄንን እየተመለከትን ከቅዱሳኑ በረከት ለመሳተፍ እንድንታገል ትላንትና ማታ የተናገርናት አንድ ጥቅስ ነበረች። ትዝ የሚላችሁ ከሆነ ማር ይስሐቅ የሚባል ከመጽሐፈ መነኮሳት በአንዱ የተጻፈ ማለት ነው። ማር ይስሐቅ ቅዱስ ይስሐቅ ሶርያዊ ምን አለ? አንዳንዶች እግዚአብሔርን በቅድስናቸው በተጋድሏቸው በጽድቃቸው ደስ ያሰኙታል አለ። እንደና አቡነ ገብረ መንፈስ ቅዱስ ያሉት ማለት ነው። ገድላቸውን ብናገላብጥ ድካም አናገኝባቸው። ከሕፃንነታቸው ከልጅነታቸው ጀምሮ እግዚአብሔርን ደስ ያሰኙ ኑሩ ናቸው። እግዚአብሔር እንደዚህ ደስ የሚያሰኙ አሉ። ክብር ይግባቸው። እኔና እናንተ እንደዛ ነን? እንደዛ ነን? አይታችሁ አንዳንዴ ተስፋ ቆርጡ። እኔ መቼም እዚህ አልደርስም ብላችሁ አታውቁ። ይቀጥላል ማር ይስሐቅ። ሌሎች ደግሞ በተሰበረ ልብና በጸጸት እግዚአብሔርን ደስ ያሰኙታል። እንደ ጻድቁ ዕድሜ ልኩን በጽድቅ መኖር ባይችል የወደቀበትን ኃጢአትና በደል እያሰበ ልቡን ሰብሮ በንስሐ እንባ እግዚአብሔርን ደስ ያሰኘዋል። እንጨርስ። መዝሙረኛው ዳዊት የተጠራበት ልዩ ስም አለ መጽሐፍ ቅዱሳችን ላይ። ሐዋርያው ቅዱስ ጳውሎስም እንደነገረን መጽሐፈ ሳሙኤል ላይ እንዳየነው እግዚአብሔር አምላክ እንደ ምኔ ነው ያለው ዳዊት? እንደ ልቤ አይደለም? እንደ ልቤ የተባለው ዳዊት ምንም ኃጢአት በደል ሳይሰራ በጽድቅ ስለኖረ ነው እንዴ? እንደዛ ነው? በመጽሐፍ ቅዱስ ተጽፎ የምናውቀው ብዙ ኃጢአት ሰርቷል። እንደ ልቤ የተባለው ለምንድን ነው? ከወደቀበት መነሳትን ስለሚያውቅ እግዚአብሔርን ከልቡ ስለሚፈልግ ኃጢአት ሰራው ብሎ ተስፋ ስለማይቆርጥ ነው። እንደ እግዚአብሔር ልብ መኖር እንችላለን። አቡዬ ጋር መታችሁ ከቁስላችሁ ከደዌያችሁ ድናችሁ ነፍሳችሁን ግን ሳታድኑ ብትሄዱ ከስራችኋል። ከምንም በሽታ ዳኑ፣ ነፍሳችሁ ካልዳነች ከስራችኋል። ከኤችአይቪ መዳን ከካንሰር መዳን በነፍስ ለመዳን ዋስትና አይደለም።